አንተ ጅብ ያዝልሃል ብለህ ይልሃል፣ ውሻ ያዝልሃል፣ ምንትስ ያዝልሃል፣ ፈረስ ያዝልሃል። እኔን አሁን ብላ ስትለኝ እኔ እሺ አይለኝም። ለእናንተ ግን አዞላችኋል። ፈጣሪ ሆይ ምነው ትልቁን ሸይጣን በረመዳን ውስጥ አሳስረህልን ይሄን የእሱ ቁራጭ ከእስሩ ፈተለቀቅብንሳ። አዑዙ ቢላሂ ምን ሸይጣን ረጂም ወሚን ዘመድኩም በቀለ። እኔ የምላችሁ ይሄ ሰውዬ ዘመድ ዝማድ የለውም። በቃ ለህይወቱ የሚሳሳለት ጨልሏል እኮ በጥላቻ በቅናት ሙስሊም ላይ ያለው አመለካከት ማለት ነው። አንድ አፍጥር በጠቅላይ ሚኒስትር ቢሮ ተደረገላቸው ይላል። ሚኒስትር መስሪያ ቤቶቹ ተጠመዱ ይላል በኢፍጣር። የኢትዮጵያ ቴሌቪዥን ተራዊ ሰላትን አስተላለፉ ይላል። እኔ የምላችሁ አልሰማም። ለስሙ እንግሊዝ ነው የሚኖረው ይላል። እዛ እኮ ቤተ መንግስት የንጉሳውያን ቤተሰብ ጋብዘው ሙስሊሞችን ኢፍጣር ሲያደርጉ አላየም? የሰውዬ እባካችሁ አድርሱልኝና ዘመድ አዝማድ ካለው ኮንሰንትሬሽን ካምፕ እንዲያስገቡ ማለት ነው። ከሶሻል ሚዲያ አርቀውት በትንሹ ለአንድ ወር አድርሱልኝ ዘመድ አዝማድ ካለው። አመሰግናለሁ።